ይህ ቪዲዮ ኮስሞቲክስን ለምትጠቀሙ ሴቶች በተለያዩ ሀገራት የሚገኙ ቁጥራቸው ትንሽ የማይባሉ ሴቶች በኮስሞቲክስ ፕሮዳክት ምክንያት የተለያየ የጤና ችግር የገጠማቸው ይገኛል። ይህም የሆነበት ምክንያት የተለያዩ የኮስሞቲክስ ምርቶች ጤንነት ላይ ከፍተኛ ጉዳት የሚያደርሱ ኬሚካሎችን ይዘው ስለሚገኙ ነው። ስለዚህም እናንተ በምትጠቀሙት የኮስሞቲክስ ፕሮዳክት ላይ መገኘት የሌለባቸው ጤና ላይ ጉዳት የሚያደርሱ ኬሚካሎችን ዛሬ እንመለከታለን። አንደኛው ሶዲየም ላውሪል ወይም ደግሞ ላውሬል ሰልፌት የሚባለው ኬሚካል ነው። ይህም በብዙዎቹ ሻምፖ እና ሳሙናዎች ላይ አረፋ እንዲፈጠር ተብሎ የሚገኝ ኬሚካል ነው። ይህም የፀጉር ስሮችን ከመጉዳትም ባለፈ ለተለያዩ የራስ ቅል ላይ ችግሮች ተጋላጭ ያደርጋል። ሁለተኛው ፎርማልዲሃይድ የሚባሉ ኬሚካሎች ናቸው። ከነዚህም ውስጥ ፓራፎርማልዲሃይድ፣ ሚታይል ግላይኮል እና ዩቴሪየም 50 ተጠቃሽ ናቸው። እነዚህ ኬሚካሎች ካርሲኖጄኒክ ተብለው የተፈረጁ ካንሰርን የሚያመጡ ኬሚካሎች ናቸው። እነዚህም በተለያዩ የመዋቢያ እቃዎች ውስጥ በመግባት ከፍተኛ የሆነ የጤና ጉዳትን እያደረሱ ይገኛሉ። ሌላው ሄቪ ሜታልስ የሚባሉ ናቸው። እነዚህም ውስጥ ሌድ፣ ሜርኩሪ እና የመሳሰሉት ይገኛሉ። እነዚህም የነርቭ ሲስተምን የሚያበላሹ፣ ኩላሊት ላይ ከፍተኛ ጉዳት የሚያደርሱና ለተለያዩ የካንሰር አይነቶች ተጋላጭ የሚያደርጉ ኬሚካሎች ናቸው። ሌላው ደግሞ ፓራበን ነው። ፓራበን ብዙዎቹ የመዋቢያ እቃዎች ውስጥ የሚገኝ እንደ ፕሪዘርቫቲቭ የሚያገለግል ብዙ ጊዜ እንዲቆይ ተብሎ የሚጨመር ኬሚካል ነው። ይህም ሆርሞንን ከማዛባት ባለፈ ለማንነት ድረስ የሚያዳርግ ኬሚካል ነው። ይህ ፓራበን ኬሚካል ለብዙዎቹ የካንሰር ህመሞችም እንደ ምክንያት ይጠቀሳል። ስለዚህ ማንኛውም የኮስሞቲክስ ፕሮዳክት በምትጠቀሙበት ጊዜ እነዚህ ኬሚካሎች አለመኖራቸውን አረጋግጣችሁ ለጤንነታችሁ ሴፍ የሆኑትን ብቻ እንድትጠቀሙ እመክራችኋለሁ። እንደዚህ አይነት የጤና መረጃ እንዲደርሳችሁ አካውንቱን ፎሎ ማድረግ፣ ቪዲዮውን ላይክ ማድረግ፣ ኮመንት ላይ ሀሳባችሁን ማስቀመጥ እና ለሚያስፈልገው ሰው ሼር ማድረጋችሁን እንዳትረሱ።